ይሰራል። ሃሌሉያ። ይህን ድምፅ የምትሰሙት ሙስሊም፣ ኦርቶዶክስ፣ ጴንጤ፣ ፕሮቴስታንት የተኛም ሐዋርያት ካቶሊክ ሳይል ያው የሆነ የእግዚአብሔር ፍጥረት ሁሉ ይህን ድምፅ እንዳሰማ እግዚአብሔር ተናግሮኛል። ስለዚህ እንደዚህ ይላል የእግዚአብሔር ቃል ትንቢተ ዮናስ ምዕራፍ 3 ቁጥር 1 ላይ እንደዚህ ይላል፣ የእግዚአብሔርም ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ፣ ተነስተህ ወደዚች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የሚነግርህንም ስብከት ስበክላቸው አለ። ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። ነነዌም ከ3 ቀን በኋላ የ3 ቀን መንገድ ያህል እጅግ ታላቅ ከተማ ነበረች። ዮናስም የ1 ቀን መንገድ ያህል ወደ ከተማይቱ ውስጥ እስኪገባ ድረስ ውስጥ ሊገባ ጀመረ። ጮኸም፣ በ3 ቀን ውስጥ ነነዌ ተገለበጠች አለ። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ይህን ሳምንታትን ይህን ወራትን እግዚአብሔር የተናገረው ድምፅ ነው። መጽሐፍ ቅዱስ ሲናገር እነሆ ጆሮ ያለ ይስማ። ዳግም ይህን ቃል ላሰማ ትችላለህ ወንድሜ። መስራት እንዳለ መጥፋት አለ፣ መሮጥ እንዳለ መሰበር አለ፣ መኖር እንዳለ መጥፋት አለ። እግዚአብሔር ዛሬ ለዚች ከተማ አስገድዶ ልኮኛል። ዛሬ አንተ ላሰማ ትችላለህ፣ አንቺም ማሰብ ትችላለሽ። ሃይማኖት አያድንም፣ ዝና አያድንም፣ ስልጣን አያድንም፣ የሆነ ባለስልጣን ሆነ አያድንም፣ ገንዘብ፣ ወርቅ፣ ፎቅና ቤት አያድንም። ያው የሚያድን የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ስለዚህ ይህን ከተማ እግዚአብሔር ከመገልበጡ በፊት፣ ይህን ከተማ ከማጥፋቱ በፊት ና ወደ ኢየሱስ ክርስቶስ መግባት ዛሬ ነው። መዳን ቀን ዛሬ ነው። የማምለጥ ቀን ዛሬ ነው። ሰው የምትሆንበት ቀን ዛሬ ነው ይላል ጌታ። ስለዚህ ዮናስ ወደ ከተማው ገባ፣ የእግዚአብሔርን ቃል ተናገረ። የነነዌም ሰዎች እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ። ከታላቁም ጀምሮ እስከ ታናሹ ድረስ ማቅ ለበሰ። ወሬም ወደ ነነዌ ንጉሥ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውን አወለቀ፣ ማቅም ለበሰ፣ በአመድም ላይ ተቀምጦ አዋጅም አስነገረ። በነነዌም ውስጥ የንጉሡና የመኳንንቱ ትእዛዝ አሳወጀ። ክብር ለኢየሱስ ክርስቶስ ይሁን። ይኸውላችሁ በነነዌ ከተማ ላይ እግዚአብሔር ቃል ሲናገር ዮናስን ነው የላኩት። የሰሙት አመለጡ።